ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ላይ ሰላማችሁ ይብዛልኝ በያላችሁበት። እንኳን ወደዚህ ቻናል በሰላም መጣችሁ፣ እንኳን ደስ አላችሁ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰቡ ናችሁ ደግሞ ላይክ ያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁ ማለት ነው። እንግዲህ ብዙዎቻችሁ ለ9 እና 10 ቀናቶች በጣም ስትጨናነቁ የነበራችሁ እንኳን ደስ አላችሁ። የእውነት በጣም ብዙዎቹ ከልብ ተጨንቋቸዋል። እየተነገራችሁ እንኳን በጣም ስትጨነቁ ነበር የእውነት። ነገር ግን እንግዲህ ጭንቀታችሁንም አይታ የወንድሞቻንን ጭንቀት አይታ እንግዲህ ሀይሚ መታለች ማለት ነው። እንኳን ደህና መጣች። ዛሬም ድረስ እንግዲህ ሀዘኗ አልለቀቃትም። ቪዲዮ ተንጠልጥሎ ነው። ነገ ደግሞ ይቀጥላል ብዬ አስባለሁ። ቀጣይ ቪዲዮ ከዚህ በኋላ ማትጠፋ ይመስለኛል። ሀይሚ ግን ምን እንደታዘብኩ ታውቃላችሁ? ከዚህ ሁሉ ነገር ይሄ ሁሉ ሰው ይወዳታል ወይ? እዛም ሄደው ሀይሚ፣ እዚህም ሀይሚ 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 ሀይሚ። ይህ ሰው ፍቅር ይስጣችሁ የእውነት አሜን በሉ። ይደርሳል እና በጣም ነው የገረመኝ። በቃ እሷ በመጥፋታ ብዙዎች እናናጋችሁ ማለት ነው። እና በዚህ ልክ ስታለቅሱም የነበራችሁ እንግዲህ እንባችሁ ታብሷል። ነገር ግን ዛሬም እንግዲህ ይቀጥላል የሀይሚ ማዘን። አንዳንድ ደግሞ ባለጌዎች እየደወላችሁ በአንዱ ህይወት አንዱን ሰው ተጠያቂ የምታረጉ ሰዎች፣ ቆይ አንዳንዴ አስተሳሰባችሁ እንዴት ነው? ቆይ ሩታና አብርሽ በተጣሉ ሀይሚ የምትጠየቅበት ምክንያት ምንድን ነው? አስታርቂ፣ የእናት ነው የአባት ነው። ኦኬ ታስታርቃለች ከቻለች እች ልጅ፣ ካልቻለች ደግሞ ምንም ማድረግ አትችልም። አንድ ሰው ማፍረስ ከፈለገ ህይወቱን ማፍረስ ይችላል። ማስተካከልም ከፈለገ እንደዛው። የራሳቸውን ህይወት ማስተካከልም ማፍረስም የሚችሉት እነሱ ናቸው። መሾምም መሻር የሚችሉት እነሱ ናቸው እንጂ ሀይሚ አይደለችም። እንደ ልጅቷ ላይ እንደዛ ሳይወረዳችሁበት በውስጥ ማለት ነው። እሷ ራሱ በጣም ነው ይገራ እንትን ያለችኝ ማለት እንደዛ ብላ ስትናገር በጣም ነው የገረመኝ። እኔ እንደው በቃ በሌላ ነበር እንትን ያልኩት። በእርግጥ ስለሱም ተጠራጥሬ ነበር፣ ግን ደግሞ ሞር እንደዚህ ይሄ ነገር ያስጠፋታል ብዬ አላሰብኩም ነበር። እና እንደዚህ አስተሳሰብ ያላችሁ ሰዎች በጣም ነው የምትገርሙ ግን ማለት ነው። ማንኛውም እንኳን ደስ አላችሁ። ሀይሚም ተገኝታለች። ሀይሚ ከዚህ በኋላ ባጠፊ ባይነኝ። እኔ እንግዲህ የሀይሚ አድናቂዎችም ሁላችሁም ከዚህ በኋላ ባጠፋ ብዬ እመኛለሁ። ዞሮ እንኳን ደስ አላችሁ ብያለሁ። እኔ ደስ ብሎኛል። ማለት በማይመች ሁኔታ ውስጥ ሆኜ ነው የመጣው። ቅድም ገብቼ ላወራችሁ ፈልጌ አልተመቸኝም፣ ወጣው። እንግዲህ በዚህ እንኳን ደስ አላችሁ። እሺ ቤተሰቦች፣ የኔ ቤተሰቦች፣ የሀይሚ አድናቂዎች ሆናችሁ የኔ ቤተሰብ ሆናችሁ ማለት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። በተሻለ ቪዲዮ እስክንገናኝ ቸር ቆዩልኝ።